ሰላም ተማሪዎች እንዴት ናችሁ? ዛሬ የጀነራል ፊዚክስ እያየን እንገኛለን። ከዛ ውስጥ ደግሞ የመጀመሪያው ቶፒክ የሚሆነው ፊዚካል ኳንቲቲ ኤንድ ሜዠርመንት የሚለው ፓርት ይሆናል ማለት ነው። ስለዚህ ቬክተር የሚለው ፓርት ከማየታችን በፊት ፊዚካል ኳንቲቲ ማለት ምንድን ነው ስንል is a quantity which can be measured directly or indirectly። ፊዚካል ኳንቲቲ ማለት በሁለት አይነት መንገድ መግለጽ እንችላለን ማለት ነው። ሜዠር በምናደርግበት ጊዜ አንደኛው ዳይሬክትሊ ሜዠር ማድረግ እንችላለን ወይም ደግሞ ኢንዳይሬክትሊ ስንል በተዘዋዋሪም በቀጥታ ሜዠር መደረግ የሚችሉ አይነት ኳንቲቲዎችን ፊዚካል ኳንቲቲ ብለን እንጠራዋለን። ከዛ ደግሞ ሜዠርመንት የሚል ሌላኛው ፓርት አለው። it is the act of comparing physical quantity with a certain standard። ፊዚካል ኳንቲቲ ከሆነ ሰርቴን በሆነ ስታንዳርድ ላይ በምናወዳደርበት ጊዜ ሜዠርመንት ብለን እንጠራዋለን ማለት ነው። ፊዚካል ኳንቲቲን በሁለት ከፍለን ማየት እንችላለን። እነሱ ደግሞ ፋንዳሜንታል ኦር ቤዚክ ፊዚካል ኳንቲቲ እና ሁለተኛው ደግሞ ድራይቭድ ፊዚካል ኳንቲቲ ብለን በሁለት መክፈል እንችላለን ማለት ነው። ስለዚህ የሁለቱም ልዩነት በምናይበት ጊዜ ፋንዳሜንታል ወይም ደግሞ ቤዚክ ፊዚካል ኳንቲቲዎች በሌላ በኢንተርምስ ኦፍ በሌላ ኳንቲቲዎች ላይ መግለጽ አንችልም። ስለዚህ ያ ማለት ዳይሬክትሊ ሜዠር መደረግ ይችላሉ እንጂ አዲሽናል የሆነ ኳንቲቲን አይፈልጉም ማለት ነው ሜዠር እንዲደረጉ። ለምሳሌ ደግሞ ሌንግዝ አለን። ማስ በኪሎግራም ይለካል። ከዛ ታይም ሰከንድ እናም ቴምፕሬቸር አማውንት ኦፍ ሳብስታንስ ላሚኒየስ ኢንቴንሲቲ እና ኤሌክትሪክ ከረንት ተብሎ በሰባት ይከፈላሉ ማለት ነው። ፋንዳሜንታል ወይም ቤዚክ ፊዚካል ኳንቲቲ የምንላቸው እነዚህ ኳንቲቲዎች ምን ብለን ነበር? አንደኛ በሌላ ኳንቲቲ ላይ ዲፔንድ የማይሆኑ አይነት ኳንቲቲዎች ናቸው ማለት ነው። ከዛ ሁለተኛው ፓርት ደግሞ ድራይቭድ ፊዚካል ኳንቲቲ ስንል are the quantities that can be expressed in terms of fundamental quantities። እነዚህ ኳንቲቲዎች ደግሞ በፋንዳሜንታል ኳንቲቲ ኤክስፕሬስ መደረግ የሚችሉ ናቸው። ለዚህ ያ ማለት ደግሞ ሜዠር የሚደረጉት ኢንዳይሬክትሊ ነው ማለት ነው። ለምሳሌ ቬሎሲቲ፣ አክሰለሬሽን፣ ፎርስ እናም የመሳሰሉት ድራይቭድ ናቸው ማለት ነው። ድራይቭድ ስንል ግን እነዚህ ድራይቭ የተደረጉት ከፋንዳሜንታል ወይም ቤዚክ ፊዚካል ኳንቲቲ ነው ማለት ነው። ድራይቭድ ግን በሌላ ኳንቲቲ እንዴት ኤክስፕሬስ መደረግ ይችላል ስንል ለምሳሌ ቬሎሲቲን በምናይበት ጊዜ ሜትር ፐር ሰከንድ ነው የስአይ ዩኒት። ስለዚህ ሜትር ስንል በሌንግዝ እና ሰከንድ ስንል ደግሞ ታይም። ስለዚህ ሁለት አይነት ፋንዳሜንታል ወይም ቤዚክ ፊዚካል ኳንቲቲ በውስጡ ይዘዋል ማለት ነው ይሄንን ድራይቭድ ፊዚካል ኳንቲቲ። ከዛም ደግሞ ሜዠርመንት ኦፍ ፊዚካል ኳንቲቲን ኤክስፕሬስ መደረገው ሁል ጊዜ በዩኒት ነው ማለት ነው። ስለዚህ የአንድን ኳንቲቲ ሜዠርመንት ኤክስፕሬስ የምናደርገው በዩኒታቸው ነው ማለት ነው። ፊዚካል ኳንቲቲን በሁለት አይነት መግለጽ እንችላለን። እነሱም ደግሞ ስካላር እና ቬክተር ብለን በሁለት አይነት ይገለጻል ማለት ነው። ስካላር ስንል ዘ ፊዚካል ኳንቲቲ ስፔሲፋይድ ባይ ማግኒቹድ በት ናው ዳይሬክሽን። ስካላር ስንል ስፔሲፋይ የሚደረጉት ወይ ደግሞ የሚገለጹት በማግኒቹዳቸው ብቻ ነው እንጂ ዳይሬክሽን የላቸው። ስለዚህ ማግኒቹድ ስንል ደግሞ ናምበር ዊዝ ዩኒት ማለት ነው። ናምበሩ ከዩኒታቸው ጋር በሚሆኑበት ጊዜ ማግኒቹድ ብለን እንጠራዋለን። ስለዚህ ስካላር ኳንቲቲ የሚገለጸው በማግኒቹድ ብቻ ነው እንጂ ዳይሬክሽን የላቸውም ማለት ነው። ሁለተኛው ላይ ደግሞ ቬክተር አለ። ለምሳሌ ስካላር ላይ ኤግዛምፕል በምናይበት ጊዜ ዲስታንስ፣ ማስ፣ ኤሌክትሪክ ከረንት እና ኢነርጂን የመሳሰሉት የስካላር ኤግዛምፕሎች ናቸው ማለት ነው። እዚህ ጋር ግን እንደ ኖት ልትይዙ የሚገባው ነገር ቢኖር ኤሌክትሪክ ከረንት ዳይሬክሽን ቢኖረውም ነገር ግን ስካላር ነው። ለምን ስንል ምክንያቱም ቬክተር አዲሽን ላይ ያለው ኦፕሬሽን ወይ ደግሞ ቬክተር ኦፕሬሽን ሩልን ስለማይከተል ነው ማለት ነው ስካላር የሆነበት ምክንያት። ከዛ ደግሞ ቬክተር በምናይበት ጊዜ ዘ ፊዚካል ኳንቲቲ ስፔሲፋይድ ባይ ቦዝ። ስለዚህ በሁለቱም መገለጽ ይችላል ቬክተሩ። በሁለቱም ስንል በማግኒቹድም በዳይሬክሽንም መገለጽ የሚችል ከሆነ ቬክተር ፊዚካል ኳንቲቲ ብለን እንጠራዋለን። ኤግዛምፕል ፎርስ፣ አክሰለሬሽን፣ ቬሎሲቲ እና ሞመንተም ዲስፕሌስመንት ያለ ይቀጥላል ማለት ነው። ከዛ ደግሞ ቬክተር ሪፕሬዘንቴሽን የሚል ቶፒክ አለ።
ቬክተርስ አር ሪፕሬዘንትድ በሁለት መንገድ ናቸው ሪፕሬዘንት የምናደርጋቸው ቬክተር አልጀብሪክሊም ሊሆን ይችላል ወይም ደግሞ ጂኦሜትሪክሊም ሊሆን ይችላል። ስለዚህ ቬክተሮችን በአልጀብሪክሊ እንዴት ነው ሪፕሬዘንት የምናደርገው በምንልበት ጊዜ ሌተርን ተጠቅመን ወይ ደግሞ ሲምቦል ከአሮ ጋር ተጠቅመን ወይም ደግሞ ቦልድ ፌስ ሌተርን ተጠቅመን ኤክስፕረስ በምናደርግበት ጊዜ ቬክተሩን በእንትን አልጀብሪክሊ ኤክስፕሬስ እናደርጋለን ማለት ነው። ሁለተኛው ደግሞ ጂኦሜትሪክሊ ስንል ዩዚንግ ላይን ዊዝን አሮ። ስለዚህ ላይን ከአሮ ጋር አድርገን ኤክስፕሬስ በምናደርግበት ጊዜ ደግሞ ጂኦሜትሪካል ኤክስፕሬሽን ኦፍ ዘ ቬክተር ብለን እንጠራዋለን። ከዛም ቬክተር ኦፕሬሽን አለ። ቬክተር ላይ ኦፕሬሽን እንዴት ነው የምናካሄደው? ኦፕሬሽን ስንል ሁለት እና ከዛ በላይ የሆኑ ቬክተሮችን እንዴት እንደምራለን፣ እንቀንሳለን ወይንም እንዴት አድርገን ማባዛት እና ማካፈል እንችላለን የሚለው ሲሆን ስለዚህ መጀመሪያው ቬክተር እንዴት ነው የምንደምረው ስንል ቬክተር አዲሽን ብለን እንጠራዋለን። A single vector that can be obtained by adding two or more vectors is called resultant vector ብለን እንጠራዋለን። ስለዚህ ያ ማለት የሆነ ሲንግል ቬክተር ሁለት እና ከዛ በላይ የሆኑ ቬክተሮችን አዲንግ ወይ ደግሞ ጆይን በማድረግ የሚገኘው ቬክተር ሪዛልታንት ቬክተር ብለን እንጠራዋለን። ይህን ሪዛልታንት ቬክተርን ደግሞ በምን አይነት ሜጀር ወይ ደግሞ በምን አይነት ሜተድ ነው የምናገኘው ስንል በሁለት አይነት መንገድ ማግኘት እንችላለን። ከነዛ መካከል የመጀመሪያው ግራፊካል ወይ ደግሞ ትራያንጉላር ሜተድ ኦፍ ቬክተር አዲሽን ሲሆን ሁለተኛው ደግሞ ፓራሌሎግራም ሎው ኦፍ ቬክተር አዲሽን የሚለው ይሆናል ማለት ነው። ስለዚህ ለዛሬው እዚህ ጋር ያበቃናል። በቀጣይ ደግሞ እነዚህ ሁለቱንም ፓርቶችን በአጭር ቪዲዮ አጠር አድርገን ለማየት እንሞክራለን። እስከዛም ሰላም ቆዩ።